መጽሐፍ ቅዱስን ምን ያህል ያውቃሉ? ኢትዮ ባይብል ትሪቪያ መጽሐፍ ቅዱስን ምን ያህል ያውቃሉ? መጽሐፍ ቅዱስን በደንብ አውቃለሁ ይላሉ? እንግዲያውስ ዛሬም ኢትዮ ባይብል ትሪቪያ ሌሎች 20 ጥያቄዎችን አዘጋጅቶላቸዋል። ከ20 ጥያቄዎቹን ስንቱን የሚመልሱ ይመስሎታል? ወደ ጥያቄዎቹ እንሂድ። ለኤልሳቤጥ ዮሐንስ ተብሎ የሚጠራ ልጅ እንደምትወልድ የነገራት ማን ነው? መልአኩ ገብርኤል ነው የነገራት። ሉቃስ ምዕራፍ 1 ቁጥር 13ን ይመልከቱ። በሚቃጠል ቁጥቋጦ ውስጥ ሆኖ እግዚአብሔር የተናገረው ማንን ነው? ሙሴን ነው። ኦሪት ዘጸአት ምዕራፍ 3 ቁጥር 4ን ይመልከቱ። የ12ቱን የኢየሱስን ደቀ መዛሙርት ስም ዘርዝር። ስምዖን ጴጥሮስ፣ እንድሪያስ፣ ያዕቆብ፣ ዮሐንስ፣ ፊልጶስ፣ ናትናኤል፣ ማቴዎስ፣ ቶማስ፣ ታዲዮስ፣ ስምዖን እና ያስቆሮቱ ይሁዳ ይባላሉ። ማቴዎስ ምዕራፍ 10 ከቁጥር 2 እስከ 4፣ ማርቆስ ምዕራፍ 3 ከቁጥር 16 እስከ 19፣ ሉቃስ ምዕራፍ 6 ከቁጥር 13 እስከ 16 ያለውን ይመልከቱ። አክዓብ ኤልዛቤልን ካገባ በኋላ ማንን አገለገለ ወይም ማንን ማምለክ ጀመረ? በዓልን አገለገለ፣ ለእርሱም ሰገደ። አንደኛ ነገሥት ምዕራፍ 16 ከቁጥር 31 እስከ 33 ያለውን ይመልከቱ። ጳውሎስ ከተጠመቀ በኋላ አገልግሎቱን ከመጀመሩ በፊት በአረብ ሀገር ምን ያህል ጊዜ አሳለፈ? ሶስት ዓመታትን አሳለፈ። ገላትያ ምዕራፍ 1 ቁጥር 18ን ይመልከቱ። የየትኛው መጽሐፍ ነው በዘር ሐረግ ዝርዝር ተጀምሮ በታላቁ ተልእኮ መልእክት የሚያልቀው? ማቴዎስ መጽሐፍ ነው። ማቴዎስ ምዕራፍ 1ን ማየት ይችላሉ። እንዲሁም ማቴዎስ ምዕራፍ 28 ከቁጥር 19 እስከ 20 ያለውን ይመልከቱ። ሳምሶን በራሱ ላይ ስንት ጉንጉን ነበር? ወይም ሳምሶን ጸጉሩን ለስንት ጎንጉኖ ነበር? ሳምሶን ጸጉሩን ለ7 ቦታ ጎንጉኖ ነበር። መሳፍንት ምዕራፍ 16 ቁጥር 19ን ይመልከቱ። የመጀመሪያው ሐዋርያ ሰማዕት የሆነው ወይም የተገደለው የዮሐንስ ወንድም ያዕቆብ እንዴት ተገደለ? በሰይፍ ተገደለ። የሐዋርያት ሥራ ምዕራፍ 12 ቁጥር 2ን ይመልከቱ። የፋርስ መንግስት አለቃ መልአኩ ወደ ዳንኤል እንዳይመጣ ሲከላከል መልአኩን የረዳው ማን ነው?
መልአኩ ሚካኤል ነው የረዳው። ትንቢተ ዳንኤል ምዕራፍ 10 ቁጥር 13ን ይመልከቱ። ኤልያስ በኮራት ወንዝ አጠገብ ተሸሽጎ በነበረበት ወቅት ጠዋትና ማታ እንጀራና ስጋ የሚያመጡለት እነማን ነበሩ? ቁራዎች ነበሩ። አንደኛ ነገሥት ምዕራፍ 17 ቁጥር 6ን ይመልከቱ። ከጌታው 5 መክሊት የተቀበለው ባሪያ ምን አደረገ? አተረፈ፣ ነገደባቸው እና ሌሎች 5 መክሊት አገኘ። ማቴዎስ ምዕራፍ 25 ቁጥር 16ን ይመልከቱ። ጳውሎስ ለአሕዛብ እንዲሰብክ መመሪያ የሰጠው ማን ነው? ኢየሱስ ክርስቶስ ነው። የሐዋርያት ሥራ ምዕራፍ 26 ቁጥር 17ን ይመልከቱ። ሳሙኤል የዳዊትን ወንድም ኤልያብ ሲመለከት ምን አለ? በእውነት እግዚአብሔር የሚቀባው ይህ ነው አለ። አንደኛ ሳሙኤል ምዕራፍ 16 ቁጥር 6 ይመልከቱ። እግዚአብሔር ለሕዝቡ የሚናገረው ቃል እንዲሆንለት ሕዝቅኤልን ምን እንዲበላ አዘዘው? የመጽሐፉን ጥቅል እንዲበላ አዘዘው። ሕዝቅኤል ምዕራፍ 3 ቁጥር 1ን ይመልከቱ። ኤልያስ ነፍሱን ለማዳን ወደ ምድረ በዳ የሸሸው ማንን ፈርቶ ነው? ኤልዛቤልን ፈርቶ ነው። አንደኛ ነገሥት ምዕራፍ 19 ከቁጥር 1 እስከ 3 ያለውን ይመልከቱ። በሙሴ ላይ ቆሬ ያስነሳው አመጽ ምን መዘዝ አስከተለ? ያመጹትን ምድር ተከፍታ ዋጠቻቸው። ኦሪት ዘኍልቍ ምዕራፍ 16 ቁጥር 32ን ይመልከቱ። በራእይ መጽሐፍ ላይ ቀናተኛ እንድትሆን እና እንድትጸጸት የተመከረችው የትኛው ቤተክርስቲያን ናት? የሎዶቅያ ቤተክርስቲያን ናት። ራእይ ምዕራፍ 3 ከቁጥር 19 ጀምሮ ያለውን ይመልከቱ። መሲህ በውርንጭላ ላይ ሆኖ ወደ ኢየሩሳሌም እንደሚገባ በብሉይ ኪዳን የተነበየው ማን ነው? ዘካርያስ ነው የተነበየው። ዘካርያስ ምዕራፍ 9 ቁጥር 9ን ይመልከቱ። መልአኩ ገብርኤል ለድንግል ማርያም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ የሚለውን መልእክት የነገራት በየትኛው ከተማ ነው? በገሊላ ከተማ ነው የነገራት። ሉቃስ ምዕራፍ 1 ቁጥር 26ን ይመልከቱ። ከሕግ ሁሉ ማንኛይቱ ትእዛዝ ታላቅ ናት?
ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህም ውደድ የምትለዋ ናት ከሕግ ሁሉ ታላቂቱ ሕግ። ማቴዎስ ምዕራፍ 22 ከቁጥር 37 እስከ 40 ያለውን ይመልከቱ። ከ20ዎቹ ጥያቄዎች ስንቱን መለሱ? ኮሜንት ላይ ያሳውቁን። በሚቀጥለው ሳምንት በተመሳሳይ ሌሎች ጥያቄዎች እስከምንገናኝ ድረስ ሰላም ለእናንተ ይሁን። Come join our Ethio Bible Trivia family. Let's learn and share together happily. Subscribe today. He was filled with